ስለዚህ ወደፊት ያሰበችው እንዲሳካ እኛም እንመኛለን። የሰራ ሰው ይሳሳታል። ስተትን በስተት ማረም አግባብ አይደለም። ስለዚህ ማንኛውም ሰው በህይወት ውስጥ ሲንቀሳቀስ ቀደም እንዳለው ነው አውቆ በድፍረት አንዳንዴ ሳያቅ በስተትም አንዳንዴና ይህ ሳላቅ በስተት ነው እያለች ነውና እንግዲህ ይቅርታውን ተቀበላችኋታል ብለን እናስባለን። እኛም እንግዲህ ወደፊትም ሲሰራ በተለይ የሚዲያው ዓለም የተለያዩ ነገሮችን ያጋጥማልና እንዲያ ነገሮች እንዳያጋጥሙኝ በጥንቃቄ ለመስራት ጥረት አደርጋለሁ ብላለች። በማንኛውም ላይ ደግሞ ማንኛውም ሰው ላይ የሚያጋጥም ነው። የሰራ ይሳሳታል። የማይሳሳት የሞተ ብቻ ነው። ወይ የተቀመጠ ነው ወይ የማይሰራ ያው መቀመጥ እንዲህ ተባይና ስተት ደጋግሚ የኛ ቤቷ አሁንማ እንደ ነገራችሁኝ። ስለዚህ ይቅርታዋን ተቀበሏት። እንግዳችን ነበረች። በጥያቄያችሁ መሰረት ጽጌ ሮያልን ጋበዝ አድርገን አወራናት። አብረን አመሸን። የአስቴርም 3 ኮንሰርት መግቢያ ተሸኘ። ፓራጓይ ከፈረንሳይ ጀመረ። እኛም ሴቶችን ላይ ያዛቁ የመጡት ነጠላ ዜማሽ መቼ ይለቀቃል ተብለሻል? በቅርብ ቀን ቀኑ አልተወሰነም። ምን እንዲቋቋም እኔ ግን አዝማችሁን ለመስማት አሰማሻለሁ። እዚህ አይ በድምጽሽ መወዳደር ያው እንግዲህ ተወዳዳሪዎች እየገቡ ነው። የአስቴር አወቀን ዘፈን ማስመሰል ነው። የ3000 ብር ካርድ ነው የተዘጋጀው። የአስቴር አወቀ የሙዚቃ አልበም የፊታችን ማክሰኞ በሸራተን አዲስ ይመረቃል። እዛ ፕሮግራም ላይ መታደም የሚያስችል 3 ካርድ እጃችን ላይ አለ። ስለዚህ እኔ ራሴ የላኩትን አንድ ድምጽ እንትሰማላችሁ። እሱ እንዳይተላለፍ እሺ። አሁን ሰይፉ የላከው አንዳኝም ይሸለም እኛ ስለምንጎሳቆል ሱፍ ገበርዲን ለብሳ ግን የባለቤትሽን ኮት እያረግሽ የምትመጪውን ነገር ማለት በብርድ ያስጥላል። የሰውየውን ጃኬት አትጫውችበት። በብርድ የተሰቃየ እንደሆነ ይሰማኝ። ፈታን እናደደም ዛሬ ጽጌ የኔ ጎበዝ ጀግና ሰውልሽ እኮ ተብለሻል። ከዛ ውጭ አድናቂዎችሽ ተንቀሳቅሷል። አይተኙም። በዚህ ሰዓት ነው እንደምትገቢው ላይ ሰዓታችሁ ከዛ በኋላ አይደለ? እስከ ሰዓት ትገቢያለሽ። በጣም ይደክማል። ላነገውም እችላለሁ፣ አይታወቅም። ሲነጋም ተኛለሁ፣ ማታ እገባለሁና እንደዛ ስለሚያበላሽብኝ ሰምታይም ስራዎችን አንዳንዴ አረፍላለሁ። ከላይፍ ሌላ ስራዎችን እሰራለሁ። በዚህ አጋጣሚ ላይፍ ላይ በጣም የማይቀሩ አድናቂዎች ቋሚ ተሰላፊ ነውና አመስግኛቸው። በጣም ነው የማመሰግናችሁ የኔ ውድ ቤተሰቦች፣ ፋሚሊዎቼ በጣም አድርጌ ነው የምወዳችሁ። በጣም እኔ ምን እንደምል አላውቅም። በቃ ደውለው በጣም ነው የሚያጽናኑ። ከቤተሰብ በላይ ከቤተሰብ ከእናቴ ከአባቴ በላይ ነው እየደወሉ ቼክ የሚያደርጉኝ። እውነቴን ነው የምነግራችሁ። በቃ ከቤተሰብ በላይ እንዴቶሽ ምንድነው ኤቭሪቲንግ ነገር በቃ ሁሉ ነገር ነው እንትን የሚሉኝና በጣም ነው የምወዳችሁ። ስም ጠቅሼ እዚህ ጋር ስለማልጨርስ ሁላችሁንም መጠቀስ ስላለባችሁ በጣም ይቅርታ አድርጉልኝ። ሁላችሁንም እወዳችኋለሁ በጣም። አዎ ያው እንግዲህ ጽጌ ሮያል ያለችው አብራን እያመሸች ነው። ድርሽዬ አንቺንም በጣም ነው የምወድሽ ተብለሻል። እኔና ሉላ ብቻ ነው ማለት የቀረን። ለማንኛውም ችግር የለውም። እንዴት ነው የ6 ሰዓቱ ጨዋታ ሊጀምር ነውና ወኔ ይሄ ልብስ አይልኩልኝም። ቆይ ለምን ይሄ ጨዋታ እንደዚህ እንትን ያለው? ዋው አሜሪካን ነው ዋና እኮ ናት። አዘጋጅ ሀገር እኮ ናት። ለራሳቸው ያዳሉ ነው። እንዴት ድሮሳ ደጋሽ ሀገር ናት። እሺ ታለምቱን እንስማረሰ በእናትህ ይሄን ትኬት ይዘህ ልትሄደው ነው እንዴ? ትኬቱን ይዞ ሊሄድ ነው ሰይፉ መሰለኝ። ሰዓቱ እኮ እንትን አለ። በነገራችን ላይ እንገባለን። አሁን ያለውን ጨዋታ ላይቭ እያየነው ነው። ኒውዮርክ ላይ ነው። በጣም በሚገርም ሁኔታ እንደኔ የአሜሪካኖች ነገር ለየት የሚያደርገው ይሄ ይመስለኛል። ምክንያቱም ከጨዋታ በፊት ባንዲራዋ ድብልቅልቅ እያለ ነው። ሚውዚክ ኮንሰርት አለ። ኮከቦቹን ይዘው ወጥተዋል። የፈረንሳይ እና የፓራጓይ አሰላለፍ ያወጣል። እንግዲህ ለየት ባለ ሁኔታ ፈረንሳይ ከፓራጓይ ሲፋለሙ ለማየት ህዝቡ ተቀጠቀ ብሏል። በስቱዲዮ ደስ ይላል። በቃ
ጎን ለጎን የአስቴር አወቀን መግቢያ እኛም ደግሞ እንሰጣለን። በነገራችን የጂሚ ፋለን ባንድ ነው። ይሄ ባንድ የሌት ናይት ሾው ነው። እንግዲህ በጣም ኒውዮርክ ላይ ነውና የኒውዮርክ ስታቹ ኦፍ ሊበርቲ ስለዚህ ትሸለማለች። እንጋብዛት እስኪ የመጀመሪያው ባለተሰጥኦ የአስቴር አወቀን ዘፈን የሚያስመስለው ማን ነው? አንድ ልጅ ላይ ነው አያምርም እንዘፈን እውነት አላገገም። ቢኒ ነው እንዴ? ቢኒያም ነው። ኧረ አንተም ቅር እኔ ካልደከመ በስተቀር ረሽም ነው ኢየሱስ በቀን ቪዲዮ ያለው ነበረ ሳላረቀለ ዝመት አማማ ምን ቤት የልደት አማማ ምን ቤት የልደት አማማ ምን ቤት የልደት አማማ ምን ቤት የልደት እዩት ዞሮ አመቻቹና እዩት እንጂ እንዴት ነው ቀናችሁ ደርሷል? እንዴ ተባባላችሁበት የምትመጡበት ቀን ተባብላችሁ ደርሷል እንዴ ነው ያልኩህ።